ድንግል ማርያም ተነስታለች። ዲያቆን ሄኖክ ኃይሌ። ስለ እመቤታችን ቅድስት ድንግል ማርያም በልጇ ፈቃድ ከሞት መነሳት ኦርቶዶክሳውያን አባቶች ሲያስተምሩ ከመጽሐፍ ቅዱስ የሚጠቅሱት ማስረጃ በመዝሙር 132 ቁጥር 8 ላይ ያለውን አቤቱ ወደ ረፍትህ ተነስ አንተና የመቅደስህ ታቦት የሚለውን ቃል ነው። ይህን ጥቅስ ከድንግል ማርያም ትንሣኤ ጋር አያይዞ መጥቀስ አሁን የተጀመረ ነገር ሳይሆን ብዙ ክፍለ ዘመናትን ያስቆጠረ ነገር ነው። 33ኛው የእስክንድርያ ፓትርያርክ ቅዱስ ቴዎዶስዮስ ከእርሱ ቀድመው የተነሱ አበው ያስተላለፉትን የእመቤታችንን ዕረፍትና ትንሣኤ ታሪክ ከዛሬ 1500 ዓመት በፊት በጻፈው ድርሳኑ ላይ በነገረ ማርያም ሊቃውንት ዘንድ ዶክተር ኦፍ ዶርሚሽን በመባል የሚታወቀው ሊቁ ዮሐንስ ዘደማስቆ ሐዋርያነ አብያተ ክርስቲያናት ሁሉ በድርሳኖቻቸው ላይ ስለ ድንግል ማርያም ትንሣኤ ባነሱና በዓለ ዕርገቷን ባከበሩ ቁጥር የሚያነቡት የመጽሐፍ ቅዱስ ክፍል አቤቱ ወደ ረፍትህ ተነስ አንተና የመቅደስህ ታቦት የሚለውን የዳዊትን መዝሙር ነው። በእርግጥ ይህ ቃል ከድንግል ማርያም ጋር ምን ያገናኘዋል? ማርያም ተነሳች የሚል ነገር አለውን? የሚል ጥያቄም በዚህ አጭር ጽሑፍ እንመለከታለን። ወደዚህ ጉዳይ ከመግባታችን በፊት ግን አንድ ቁም ነገር እናስቀድም ይላል ጸሐፊው ዲያቆን ሄኖክ ኃይሌ። በአዲስ ኪዳን ለምናምን በወንጌል ለምንመራ ክርስቲያኖች የብሉይ ኪዳን መጻሕፍት ምን ያደርጉልናል? የሙሴ ሕግጋት፣ የነቢያት መጻሕፍት፣ የዳዊት መዝሙራት ለክርስቲያኖች ምን ይጠቅሙናል ብለን ከመጠየቅ እንጀምር። የዚህ ጥያቄ መልሱ ጌታችን በሙሴ ሕግና በነቢያት በመዝሙራትም ስለኔ የተጻፈውን ሁሉ ሊፈጸም ይገባል እንዳለው የብሉይ ኪዳን መጻሕፍት ሁሉ በሚስጥር የሚናገሩት ስለ ክርስቶስ ስለሆነ ነው። ከሙሴና ከነቢያት ጀምሮ ስለ እርሱ የተጻፈውን ተረጎመላቸው ተብሎ የተነገረላቸው የኤማውስ መንገደኞች በመንገድ ሲናገረን መጽሐፍትን ሲከፍትልን ልባችን ይቃጠልብን አልነበረምን ብለው እንደተናገሩ ብሉይ ኪዳን በእርግጥ ስለ ክርስቶስ እንደሚናገር በሚገባ ትርጉሙን ከተረዳን ልባችን በጥልቅ ተመስጦ ይቃጠላል። ይህንን የአባቶቻችንን ጥንታዊ የመጽሐፍ ቅዱስ ትርጓሜ መነጽር በዓይናችን ካጠለቅን ብሉይ ኪዳንን እያነበብን በአዲስ ኪዳን ባህር ውስጥ መዋኘት እንችላለን። በኅብረ አምሳል ወይም ታይፖሎጂ አስቀድሞ የተነገረበትን ምክንያት ወይም ፕራይመሪ አፕሊኬሽን እና ፍጻሜውን አልቲሜት ፉልፊልመንት ስንረዳ በታሪክና ትንቢት ሁሉ ውስጥ መድኃኔ ዓለም ክርስቶስን እያገኘነው ስንደነቅ እንኖራለን። በገነት መካከል ተኝቶ ከጎኑ የሁላችንን እናት ሔዋንን ያስገኘው የአዳም ታሪክን ስናነብ በዕለተ ዓርብ በቀራንዮ በመስቀል ላይ አንቀላፍቶ ከጎኑ በፈሰሰው የጥምቀት ውሃ የሁላችንን እናት ቤተ ክርስቲያንን ያስገኘውን ክርስቶስን እናየዋለን። ወይንን ጠጥቶ ሰክሮ ዕርቃኑን የወደቀውንና ካም ሲዘብትበት ሴምና ያፌት ዕርቃኑን የሸፈኑለትን የኖኅን ታሪክ ስናነብ የሞት ጽዋ ጠጥቶ በሰው ልጅ ፍቅር ሰክሮ ዕርቃኑን የተሰቀለውንና አይሁድ ሲዘብቱበት ፀሐይና ጨረቃ ዕርቃኑን የሸፈኑለትን ክርስቶስን እናየዋለን። አብርሃም የሚወደውን ልጁን ይስሐቅን ሊሰዋ መፍቀዱንና በግ የመሰዋቱን ታሪክ ስናነብ አንድያ ልጁን እስኪሰጥ ድረስ ዓለሙን የወደደውን እግዚአብሔር አብንና እስከ ሞት ድረስ የታዘዘ ልጁን ንጹሕ በግ ክርስቶስን እናየዋለን። ዳዊት ጎልያድን ድል አድርጎ እስራኤልን ነፃ ሲያወጣ ስናይ ክርስቶስ ዲያብሎስን ድል አድርጎ የሰው ልጆችን ነፃ ሲያወጣ ይታየናል። እስራኤል በበረሃ ተጉዘው በበትር ከተመታው ከዓለት ውሃ ፈልቆላቸው ሲጠጡ ስናይ በዕለተ ዓርብ ጎኑን በጦር ተወግቶ በደሙ ጥማችንን ያረካልንን መድኃኔ ዓለም ይታየንና ከቅዱስ ጳውሎስ ጋር ያም ማለት ክርስቶስ ነበረ እንላለን። ወደ መገናኛው ድንኳን ገብተን ደብተራ ኦሪትን ብንጎበኝ እንኳን ክርስትናችን አይለቀንም። በመሠዊያው ላይ የሚሰዋውን በግ ስናይ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ኢየሱስ ክርስቶስ በሕሊናችን ይመጣብናል። ወደ ድንኳኑ ዘልቀን በመቅረዙ ላይ መብራት ሲበራ ስናይ እውነተኛው ብርሃን ክርስቶስ፣ ዕጣን ስናይ የኃጢአት ሽታችንን ያራቀልን ክርስቶስ፣ በወርቅ የተለበጠ ታቦት ስናይ በመለኮቱ መለወጥ የሌለበት ክርስቶስ፣ መናውን ስናይ የሕይወት እንጀራ ክርስቶስ እየታየን እንደ ኤማውስ መንገደኞች ልባችን እየተቃጠለ ለካስ ኦሪትና ነቢያት ሁሉ የሚናገሩት ስለ ክርስቶስ ነበረ እንላለን።
ኦርቶዶክሳውያን ከሆነን ደግሞ ጌታን ባገኘንበት ስፍራ ሁሉ እመቤታችንን ፍለጋ ማማተራችን አይቀርም። አዳምን የክርስቶስ ምሳሌ ሆኖ ስናየው አዳምን ያለ አባት ያስገኘችው መሬት ያለ ወንድ ዘር የወለደችውን ድንግልን ሆና ትታየናለች። አብርሃም የሰዋውን ከዱር ቀንዱ እንደታሰረ የወጣውን በግ ስናይ የድንግልናዋን ማኅተም ሳይፈታ የወለደችው የበጉ እናት ድንግል ማርያም ትታየናለች። ወደ መገናኛው ድንኳንም ገብተን አናርፍም። እርሱ መብራት ሆኖ ሲታየን እርሷ እናታችን ድንግል ማርያም መቅረዝ ትሆናለች። እርሱ ዕጣን ሲሆን እርሷ ማዕጠንት ትሆናለች። እርሱ ታቦት ሲሆን እናታችን ቅድስት ድንግል ማርያም እርሷ ታቦቱ ያለበት ቅድስተ ቅዱሳን ትሆናለች። እርሱ ልጇ ጌታችን ኢየሱስ ክርስቶስ ጽላት ሲሆን እርሷ የጽላቱ ማደሪያ ታቦት ትሆናለች። እርሱ በጽላቱ ላይ የተጻፈው ቃል ሲሆን እናታችን ድንግል ማርያም ጽላት ትሆናለች። እርሱ የተሰወረ መና ሲሆን እርሷ የመናው መሶበ ወርቅ ትሆናለች። ለሰባ ሰገል ሕፃኑን ከእናቱና ከማርያም ጋር አዩት እንደተባለላቸው እኛም በሄድንበት የብሉይ ኪዳን መጻሕፍት ሁሉ የጌታችንን ምሳሌ ባነበብንበት ስፍራ ሁሉ እናቱንም እናያታለን። እውነት ለመናገርና ለመመርመር ትዕግሥት ላለው ሰው ስለ ክርስቶስ በሚናገሩት በብሉይ ኪዳን መጻሕፍት ውስጥ እንኳን ድንግል ማርያምን ቀርቶ ከሃዲው ይሁዳንም ማግኘት ይቻላል። ዮሴፍ የክርስቶስ ምሳሌ ሲሆን ዮሴፍ በ20 ብር እንዲሸጥ ሐሳብ ያቀረበው ወንድሙ ይሁዳ ያስቆሮቱ ይሁዳ ምሳሌ አይደለምን? ፍልስጤማውያንን ድል ያደረገው ናዝራዊ ሶምሶን የናዝሬቱ ኢየሱስ ክርስቶስ ምሳሌ ሲሆን ሶምሶንን እየሳመች አሳልፋ የሰጠችው ደሊላ ስሙ የሸጠው የይሁዳ ምሳሌ አይደለችምን? አባቱን ለመግደል ሲያሴር ኖሮ በመጨረሻ በዛፍ ላይ ተሰቅሎ የሞተው አቤሴሎምስ ጌታን አሳልፎ ሰጥቶ ተሰቅሎ የሞተው የይሁዳ ምሳሌ አይደለምን? የታመንኩበት የሰላሜ ሰው እንጀራዬን የበላ ተረከዙን በእኔ ላይ አነሳ ተብሎ የተነገረው ስለ ይሁዳ አይደለምን? ብሉይ ኪዳን እንኳን አምላክን ስለወለደች ቅድስት ድንግል ማርያም ቀርቶ አምላኩን ስለሸጠው ይሁዳም ትንቢት ተናግሯል። አሁን ወደ ቀደመ ነገራችን እንመለስ ይላል ጸሐፊው ዲያቆን ሄኖክ ኃይሌ። አቤቱ ወደ ረፍትህ ተነስ አንተና የመቅደስህ ታቦት ብሎ ዳዊት ስለ ቤተ መቅደስ መስራትና ታቦቱም ወደ ቤተ መቅደሱ ስለ መግባቱ የዘመረው መዝሙር ልጁ ሶሎሞንም መቅደሱ ተሰርቶ ሲያልቅ ደግሞ የዘመረው ይህ መዝሙር ከድንግል ማርያም ጋር ምን ያገናኘዋል? ኦርቶዶክሳውያን አባቶች ከጥንት ጀምሮ ይህንን ጥቅስ ከድንግል ማርያም ጋር የሚጠቅሱት ዳዊት ስለ መቅደሱ መሰራትና ስለ ታቦቱ መግባት የተናገረ መሆኑን ጠፍቷቸው ነው። አቤቱ ወደ ረፍትህ ተነስ አንተና የመቅደስህ ታቦት የሚለውን የዳዊትን መዝሙር ከድንግል ማርያም ጋር አገናኝተን እንድናስብ ያነሳሳን ምንድነው ወደሚለው እንምጣ። ዳዊት ስለ ታቦቱ የተናገረውን እኛ ስለ ድንግል ማርያም ሆኖ እንዲሰማን ያደረገው ራሱ ዳዊት ነው። ዳዊትን የእግዚአብሔር ታቦት ወደ እርሱ ስትመጣ የእግዚአብሔር ታቦት እንዴት ወደ እኔ ይመጣል ሲል አልሰማነውምን? ይህንን ንግግር ኤልሳቤጥ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ብላ ለድንግል ማርያም አልደገመችውምን? ዳዊት የፈራው ታቦት ወደ እርሱ ሲቀርብ ከዙፋኑ ተነስቶ በታቦቱ ፊት እየዘመረ ሚስቱ ሜልኮል እስክትንቀው አልዘለለምን? በኤልሳቤጥ ማኅፀን የነበረው ዮሐንስስ የድንግልን የሰላምታዋን ድምፅ በሰማ ጊዜ እናቱ እስክታደንቀው ጽንሱ በደስታ ዘለለ አልተባለምን? ቅዱስ ጎርጎርዮስ ዘኑሲስ የድንግል ማርያምና የልጇ ክብር ላልገባቸው ሰዎች እንደ ዮሐንስ በማኅፀን ውስጥ መዝለል ቢያቀታችሁ ምነው ነፍስ ካወቃችሁ በኋላስ እንኳን ለእግዚአብሔር ማደሪያ እንደ ዳዊት በምስጋና ብትዘሉ ያለው ለዚህ ነው። እኛ ምን እናድርግ? የእግዚአብሔር ታቦት በጌት ውስጥ በአቢዳራ ቤት ውስጥ 3 ወር ያህል ቆየች እንደተባለ ማርያምም በዘካርያስ ቤት ውስጥ 3 ወር ያህል ቆየች ተብሎ ተጽፎ አነበብን። ታዲያ የድንግል ማርያም ታሪክ ከእግዚአብሔር ማደሪያ ከታቦቱ ታሪክ ጋር አንድ ሆኖ ስናገኘው ዳዊት ስለ ታቦቱ የተናገረውን ስለ ድንግል ማርያም እንደምን አንጠቅሰው? የነገረ ማርያምን ታሪክ እንጥቀስ ካልንማ ታቦቱ በወርቅ እንደተለበጠ በንጽሕና ያጌጠችውን፣ ታቦቱ በመቅደስ እንደኖረ በመቅደስ ያደገችውን፣ ታቦቱ በትሩ አበባ የተገኘች አሮን እንደጠበቃት በትሩ ያበበች ዮሴፍ የጠበቃትን፣ ታቦቱን የነካ ኦዛ እንደተቀሰፈ የድንግልን ሥጋ ነክቶ የተቀሰፈውን ታኦፍያን በታሪክ እንጠቅስ ነበር። የመቅደስህ ታቦት ማለት መቅደስ የተባለው የሰውነትህ ማደሪያ እናት ማለት ነው። ክርስቶስ ሰውነቱን ይህን መቅደስ አፍርሱት አላለምን? በጉ መቅደሷ ነው ተብሎ አልተጻፈምን?
ስለዚህ አቤቱ ወደ ረፍትህ ተነስ አንተና የመቅደስህ ታቦት ማለት ጳውሎስ ወደ ረፍቱ ለመግባት እንትጋ እንዳለው ጌታ ሆይ ወደ ረፍትህ ወደ ተባለ ወደ ሰማያት አንተ ብቻህን ተነስተህ አትቅር፣ የመቅደስህ ሰውነት ማደሪያ እናትህንም ይዘህ ተነስ ማለት ነው። የእመቤታችን ትንሣኤ ብዙዎችን ማከራከሩ እንዴት ያሳዝናል! ክርስቶስ ትንሣኤና ሕይወት እኔ ነኝ ብሏል። እውነት ትንሣኤን ለወለደች እናት መነሳቷ ትልቅ ነገር? የሕይወት እናት ሕያው ሆነች ቢባል ያስቆጣል። ሞትስ የሞተው በልጁ አይደለምን? የሕይወትን እናት ሞት ይዞ አስቀራት ማለት ደስታ የሚሰጠው ለሞት አበጋዞች ነው። አምላክ ያደረባት የምትናገር ታቦት ፈርሳ ቀርታለች ማለት ታቦተ ጽዮን ድንግል በሞት ፍልስጤም ተማርካ ቀርታለች ማለት የሚያስደስተው በማኅፀኗ ፍሬ የተፈረካከሰው ዲያብሎስ ነው። ለእኛ ለኦርቶዶክሳውያን የሚደንቀን መሞቷ እንጂ መነሳቷ አይደለም። ቅዱስ ያሬድ የማርያም ሞት ግን ሁሉን ያስደንቃል እንዳለው ሕይወትን ያስገኘች ድንግል አምላክን የታቀፉ ክንዶች የእግዚአብሔር ዙፋን የሆኑ ጉልበቶች በሞት መሸነፋቸው ያስደንቃል። መነሳቷ ግን የምንጠብቀው ነው። አልዓዛርን አልዓዛር አልዓዛር ብሎ ያስነሳ ጌታ በዕለተ ዓርብ በሞቱ ብዙ ሙታንን ያስነሳ ጌታ እናቱን አስነሳ ሲባል የሚቆጡ እንዴት ያሉ ናቸው! ሁለቱ ምስክሮች የተባሉ ሄኖክና ኤልያስ ወደ ምድር መጥተው አስተምረው ከተገደሉ ከ3 ቀን ተኩል በኋላ ከእግዚአብሔር የወጣ የሕይወት መንፈስ ገባባቸው። በእግሮቻቸውም ቆሙ። በሰማይም ወደዚህ ውጡ የሚላቸው ታላቅ ድምፅን ሰሙ። ጠላቶቻቸውም እየተመለከቷቸው ወደ ሰማይ ወጡ ይላል ራእየ ዮሐንስ። ሄኖክና ኤልያስን ከምጽአቱ በፊት ዳግም ላይሞቱ ከሞት አስነስቷቸው በጠላቶቻቸው ፊት ወደ ሰማይ የሚያሳርጋቸው አምላክ እናቱን በወዳጆቿ ፊት አስነስቶ አሳርጓታል ሲባል በቁጣ መቃወም ምን ይባላል? እንደ ልጇ በራሷ አረገች በማለትና ልጇ ወደ ራሱ ነጥቆ ወሰዳት በማለት መካከል ያለውን ልዩነት መረዳት ከቻልን የእመቤታችን ማድረግ ምኑ ያከራክራል? ዝናምን ከከለከለው ኤልያስ ንጹሑን ዝናም ያስገኘችው ድንግል ማርያም አትበልጥምን? አካሄዱን ከእግዚአብሔር ጋር ካደረገው ሄኖክስ ይልቅ ለእግዚአብሔር ማደሪያ የሆነችው እማምላክ ድንግል ማርያም አትበልጥምን? እኛ ግን ቅዱስ ኤጲፋኒዎስ በሞቷ ምድር መራራ ሐዘንን ስታዝን በሰማይ ደስታ ሆነ እንዳለ እመቤታችን ከሚያልፈው ዓለም ወደማያልፈው ዓለም ስትሻገርም ሆነ በልጇ ሥልጣን ተነስታ ስታርግ በሰማይ የሚኖረውን ደስታ በእምነት እናስተውላለን። ያ ድሃ አልዓዛር እንኳን ሲሞት መላእክት ነፍሱን ወደ አብርሃም አጀብ ወስደውት ነበር። ኤልያስም ሲያርግ መላእክት በእሳት ሰረገላና በእሳት ፈረሶች ነጥቀውት ነበር። የአምላክ እናትን ዕርገት ስናስብ ከዚህ በላይ ዝማሬ ይታየናል። ቅዱስ ቴዎዶስዮስ እንደጻፈው ቅዱስ ያሬድም በመሰንቆሁ እንዘ ያህሊ እንዳለው አባቷ ዳዊት አቤቱ ወደ ረፍትህ ተነስ አንተና የመቅደስህ ታቦት እያለ እየዘመረ ወላዲት አምላክ ወደዚያኛው ዓለም ተሸጋግራለች። ኤልያስ ወደ ሰማይ ሲነጠቅ መጎናጸፊያውን ለበረከት እንዲሆነው ለደቀ መዝሙሩ ኤልሳ እንደሰጠው እመቤታችንም በልጇ ሥልጣን ወደ ሰማይ ስታርግ መግነዟን ወይንም መታጠቂያዋን ለቶማስ በመስጠቷ ኦርቶዶክሳውያን አብያተ ክርስቲያናት አሁንም ድረስ ተከፋፍለው በታላቅ ፍቅር በረከቷን ይቀበሉበታል። እኛ ኦርቶዶክሳውያን ስለ እመቤታችን መነሳት ስናስብ የምንጠይቀው ተነሳች ወይስ አልተነሳችም፣ ወደ ሰማይ አረገች ወይንስ አላረገችም ሳይሆን በሰማይ የተደረገላት አቀባበል ምን ይመስል ይሆን ብለን ነው። ድሃው አልዓዛር በሞተ ጊዜ መላእክት ወደ አብርሃም እቅፍ ወሰዱት ከተባለ የአምላክን እናት ምን ያህል አጅቧት ይሆን? ወደ ሰማይ ማድረግ ለእርሷ ቁም ነገር እኮ አይደለም። ምክንያቱም ሰማይን በእጆቹ የሚይዘውን አምላክ በእጆቿ የያዘች ሁለተኛ ሰማይ ናት። እርሷ ወደ ሰማይ በማድረጓም ዕድለኛው እርሷ ሳትሆን ሰማዩ ነው። ሰማይ ዙፋኑ ነው፣ ምድርም የእግሩ መረገጫ ናት። ድንግል ማርያም ግን እናቱ ናት። ከእናትና ከዙፋን እናት ትበልጣለች። ቅዱስ ያዕቆብ ዘስሩግ እንዳለው ሰማይ አልወለደውም፣ ሰማይ አላሳደገውም፣ ሰማይ አላጠባውም። ድንግል ማርያም ግን ወልደዋለች፣ ድንግል ማርያም ግን አሳድገዋለች፣ ድንግል ማርያም ግን አጥብተዋለች። ይህንን ሁሉ አድርጋለች። ስለዚህ ወደ ሰማይ ማድረጓ ክብሩ ለሰማዩ እንጂ ለእርሱ አይደለም። እመቤታችን ወደ ሰማይ ስታርግ በእርግጥ አቀባበሉ እንዴት ይሆን? እኛ የሰው ልጆች የሥጋ እናታችንን ማክበርም መጦርም የምንችለው በምድር እስካሉና እኛም እስካለን ድረስ ነው። እናትና አባትህን አክብር ያለው ፈጣሪ ግን እናቱን ማክበር የሚችለው በምድር ብቻ ሳይሆን በሰማይም ጭምር ነው። እናቱ ወደ እርሱ ስትመጣ መድኃኔ ዓለም ኢየሱስ ክርስቶስ በሰማይ እንዴት ተቀብሏት ይሆን?
ንጉሥ ሶሎሞን እናቱ ቤርሳቤህ ወደ ቤተ መንግሥቱ በመጣች ጊዜ ያደረገውን እናስታውስ። ንጉሡም ሊቀበላት ተነሣ፣ ሳማትም፣ በዙፋኑም ተቀመጠ። ለእናቱም ወንበር አስመጣላት፣ በቀኙም ተቀመጠች። እርሷም አንዲት ታናሽ ልመና ለምንሃለሁ፣ አታሳፍረኝ አለች። ንጉሡም እናቴ ሆይ አላሳፍርሽምና ለምኝኝ አላት ተብሎ ተጽፏል። ከዳዊት ሆድ ፍሬ በዙፋኑ ላይ ከተቀመጠው ንጉሥ ሰሎሞን ይልቅ በዳዊት ዙፋን ለዘላለሙ ይነግሣል የተባለለት ኢየሱስ ክርስቶስ ይበልጣል። ስለ ክርስቶስ ከሶሎሞን የሚበልጥ ከዚህ አለ ተብሎ ተጽፏል። ክርስቶስ ከሶሎሞን የሚበልጥ ከሆነ የክርስቶስ እናትም ከሰሎሞን እናት ትበልጣለች። ሰሎሞን ለእናቱ ከሰጣት ክብርም በላይ ክርስቶስ ለእናቱ የሚሰጣት ክብር ይበልጣል። የሰሎሞን ቤተ መንግሥት በምድር ነው፣ የክርስቶስ ቤተ መንግሥት ግን በሰማይ ነው። መድኃኔ ዓለም ወደ ሰማያዊ መንግሥቱ እናቱን በጠራት ጊዜ እንደምን ተቀብሏት ይሆን? እንደ ሶሎሞን እናት ወንበር አስመጣላት እንዳንል በሰማይ መቆምና መቀመጥ የለም። ነገር ግን የወርቅ ልብስ ተጎናጽፋ ንግሥቲቱ በቀኝህ ትቆማለች ተብሎ ድንግሊቱ ስለተሰጣት ክብር ተጽፏል። ወርቅ መልበሷ አነሳት የሚል ካለ ደግሞ አሕዛብን በብረት በትር የሚገዛቸውን ወንድ ልጅ የወለደችውን ድንግል ፀሐይ ተጎናጽፋ ጨረቃም ከእግሮቿ በታች የሆነላት 12 ከዋክብትም አክሊል የሆነላት አንዲት ሴት ነበረች ተብሎ ተጽፎላታል። ቅዱስ ዮሐንስ በራእዩ እንደነገረን ለእኛ ለኦርቶዶክሳውያን ድንግል ወደማያልፈው ዓለም ስትሻገር የነበራት የክብር አቀባበልን በሕሊናችን ከማሰብ በቀር ምን የሚያውከን ነገር የለም። ቅዱስ ገብርኤል ድንግልን ምን ብሎ ተቀብሏት ይሆን? እዚህ ጸጋን የተሞላሽ ሆይ ደስ ይበልሽ ብሎ ሰላምታ ያቀረበላት ይሄ መልአክ ጸጋ የተሞላችው ወደ እርሱ ስትመጣ ምን ብሎ ተቀብሏት ይሆን? ቅድስት ኤልሳቤጥ አሁንም ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ብላት ይሆን? መጥምቁ ዮሐንስስ ዳግም በሰማይ በደስታ ዘሎ ይሆን? ነቢያቱ ድንግልን እንዴት ተቀበሏት? ኢሳይያስ ትጸንሳለች ያላትን ድንግልን ሲያያት ምን ይሆን? ሕዝቅኤልስ የተዘጋችው ደጅ ወደ እርሱ ስትመጣ ምን አለ? ጌዴዎን ጸምሩን፣ ኤልሳዕ ማሰሮውን፣ አሮን በትሩን፣ ኖህ መርከቡን ባየ ጊዜ ምን ብለው ይሆን? ሙሴስ ያልተቃጠለችው ዛፍ ወደ እርሱ ስትመጣ ዳግም እንደ ሲና ተራራ ጊዜ ጫማውን አውልቆ ይሆን? አዳም የልጅ ልጁን ሲያይ ሔዋንስ ዳግሚተ ሔዋንን ስታይ ምን ብላ ይሆን? ሁሉን በሰማይ ለመረዳት ያብቃን። አሁን ድንግል ማርያም ተነስታለች። ዲያቆን ሄኖክ ኃይሌ ሚያዝያ 2010 ዓ.ም